በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 7 በዚህች ቀን የእመቤታችን አምላክን የወለደች የቅድስተ ቅዱሳን የድንግል ማርያም አባቷ ጻድቅ ኢያቄም አረፈ። ይህም ጻድቅ በሦስት ስሞች ይጠራል። እሊህም ኢያቄም፣ ዮናኪር፣ ሳዶቅ ናቸው። እርሱም ከይሁዳ ነገድ ከዳዊት ዘር ነው። ይህም የአልዓዛር የኤልዩዱ ልጅ ኢያቄም በትውልድ ሐረግ እስከ ሰሎሞንና እስከ ንጉሥ ዳዊት የሚደርስ ነው። ይኸውም በዙፋኑ የሚቀመጥና ለዘላለሙ በእስራኤል ዘሥጋ በእስራኤል ዘነፍስ ነግሶ የሚኖር ከዘሩ ሊሰጠው ጌታ የማለለት ነው። ሚስቱ ሐናም መካን ሆነች። ሁለቱም ወደ እግዚአብሔር አዘውትረው ይጸልዩና ይማልዱም ነበር። እግዚአብሔርም ልመናቸውን ተቀብሎ ይህችን ጣፋጭ የሆነች መልካም ፍሬ ዓለሙን ሁሉ ከረሃበ ነፍስ ያዳነችው ተሰጣቻቸው። መሪር የሆነ ተገዥነትንም ከሁሉ በእርሷ አስወገደ። ለዚህም ጻድቅ ኢያቄም ለክብር ባለቤት ለክርስቶስ አያት መሆን ተገባው። ድንቅ ስለሆነ ስጋዌው ከልጁ ስለመወለዱ ነው። እግዚአብሔርም በእመቤታችን በቅድስተ ቅዱሳን በድንግል ማርያም መወለድ ደስ ባሰኘው ጊዜ በልቦናው ደስ ብሎት መስዋዕትን አቀረበ። ከላዩም ከወገኖቹም ልጆች ሀፍረትን አስወገደ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ቅድስት ድንግል ማርያምን ጡት ካስተዋት በኋላ ለእግዚአብሔር እንደተሳሉም ተሸክሞ ወደ እግዚአብሔር ቤተ መቅደስ ወስደው አስገቧት። ጻድቅ ኢያቄምም ጥቂት ዘመን ኑሮ በሰላም አረፈ። የከበረች በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለኢያቄም ዘኮኖ ምሄር ለዘሰማየ ሰዘረ ዋድባረ ደለ ዝንቱ ጻድቅ ሶበተዘነ እምለወለዱ በዓለም ሀተ ዋሃበ እምልበ ኩሉ ያነሳበ። በዚህች ዕለት የሰማዕታት አጋቦስና የቴዎድራ ደግሞም የብሊዮን ገዳም የአባ ሙሴ ልጅ የአባ መቅሮፍ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ለዘላለሙ ይቅር ይበለን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል በቃል አሚን ወተስፋ ለአጋቦስ ወቴዎድራ ሰማይታታ አልፋ አዲ ሰላም ለወልደ ሙሴ መቅሩፋ ትንብልና ሆሙ በቋይ ትመግበኒ አዲፋ እምቀላይ እሙ ቆስፉ ጽንፋ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 8 በዚህች ዕለት የከበሩ 3 ሴቶች በሰማዕትነት አረፉ። የሊህም ስማቸው አጋሊስ፣ ኤራኒና ሱስንያ ነው። በዚህችም ቀን 150 ሰዎች በፋርስ ንጉሥ እጅ በአንዲት ቀን በሰማዕትነት አረፉ። በዚህችም ዕለት የከበረ ሊቀ ጳጳሳት ጢሞቴዎስ መታሰቢያው ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም አማላጅነት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በእናቱ በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አገራችን ኢትዮጵያ ሕዝበ ክርስቲያን ሁሉ በቸርነቱ ይጠብቅልን ለዘላለሙ አሜን። ዛቅረብኩ ማዕሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀመለት ውኩፈ መላቡ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባሽ ህቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት